ቢራቢሮ ክንፍ ያላቸው በቀለም የደመቁ ነፍሳት ብቻ አይደሉም። የተፈጥሮን ታላቅ አቅም የሚመሰክሩ ግርምቶች ናቸው። በቀለም ካሸበረቀው ለስላሳ ቅርፊቶቻቸው ስር ለሚሊዮን ዓመታት ሲተላለፍ የደረሰ ድንቅ ምህንድስና አለ። በሚቀጥለው ቢራቢሮ ከአቅራቢያችሁ ሲያርፍ ጊዜ ሰጥታችሁ በአትኩሮት እግሮቻቸውን ተመልከቱ። ከወደ ጫፍ ጥቃቅን ክፍተቶች አሉ። ከዚያም አዋራ፣ ደቃቅ ፀጉር የሚመስሉ ኪሞ ሪሴፕተርስ በመባል የሚታወቁ ሕዋሳት አሉ። እነዚህ ኪሞ ሪሴፕተርስ የተባሉ ሕዋሳት በመዳሰስ ከቢራቢሮ ሰውነታቸው ምንም ሳይገባ እንዲቀምሱ አስችሏቸዋል። ስለ አካባቢያቸው መረጃ ይሰበስባሉ። መምረር፣ መጣፈጥ፣ መጥቀምና መጉዳቱን ሳይቸገሩ ሳይጎዱ በእነዚህ ሕዋሳት አማካኝነት ያውቃሉ። እስቲ የረገጥነውን ሁሉ የምንቀምስ ጣዕሙን የምንለይ ቢሆንስ? ማረፊያችንን በጥንቃቄ እንመርጥ ነበር ብላችሁ አስቁኝ። ታዲያ የሚደንቀው እኛ በዘልማድ ምላስ የምንለው አይነት አካል ተጠቅልሎና ረዝሞ ከፊታቸው መኖሩ ነው። ይህ አካል ግን እንደ ቱቦ እየተዘረጋ ለመቅሰም ብቻ ነው የሚጠቀሙበት። ከአበባ ማር ከመቅሰማቸው በፊት ጣዕሙን፣ ከቅጠል እንቁላል ከመጣላቸው በፊት ቅጠሉ ለእንቁላሉ ጉዳት ያደርስ አያደርስ እንደው ዳሰውና ቀምሰው የሚለዩት ግን በእግራቸው ነው። ተፈጥሮ ግሩምና ድንቅ ነው አይደል?